አዎ ቤተሰብ መግባት ነው የምፈልገው። እንዴት ነህ? ሰላም ነው። ሰላም ቃልታ ወንዶ ወንጥቼ። አዎ ጎዳና ነው ያገኘው አይደል? አዎ ጎዳና 7 አመት ነው። እሺ 7 አመት ነው ጎዳና የተኛው? ጎዳና ነው የተኛው 7 አመት ነው። እሺ እዲ ታክሲ እግዚአብሔር ይስጠውና እግዚአብሔር ይስጠው። እዲ ታክሲ መንገድ ላይ 3 ወር ምግብ እየሰጠን ያቆየን። ኦኬ እና ብዙ ጓደኞችም ሸኝተዋል። አሁን ደግሞ ተረኛ እኔ ነኝ። ቃልታ ወንዶ ለምን ነው የሚያበለ? ለስራ ነበር የመጣሁት። ያው እግረ መንገድ አጣው። እግሬም ስላመመኝ በዛው በቃ ጎዳና ላይ ወደቅኩ። ኦኬ አሁን ላይ ወደ ቤተሰብ መመለስ ነው የምትፈልገው አይደል? አዎ ቤተሰብ መግባት ነው የምፈልገው። ኦኬ ያው እንግዲህ የ7 አመት ቆይታ ጎዳና ላይ ከባድ ነው፣ በጣም ከባድ ነው። እዲ ታክሲ እግዚአብሔር ይስጠውና እሺ እግዚአብሔር ይስጠው። አሁንም ጎዳና ቀይሮኛል ማለት ነው። ወደ ቤተሰብ ጋር አሁን ወደ ቀጥታ ወደ ቤተሰቦች መሄድ ነው። አዎ ቀጥታ ወደ ቤት ጋር ነው ቤት እንግዲህ ያው ኤዲ ታክሲ ነኝ። ቃልታ ወንዱ ወንድማችን ከጎዳና ላይ ወድቆ ነበር። ከዛ ለስራ መጥቶ ያው ቀጣይ ያለውን ፓርት ደግሞ እናያለን። እንግዲህ አይዞ ጠንከር በል፣ ወደ ቤተሰቦች ትቀላቀላለሽ። እሺ እግዚአብሔር ይስጥልኝ።